ብዙ ሰዎች ጥሩ የፈጠራ ሀሳብ በድንገት ወደ አእምሯቸው እንዲመጣ ይፈልጋሉ። ነገር ግን ጥሩና አዳዲስ የፈጠራ ሀሳቦች በድንገት ብቻ ሳይሆን ታስቦበትና ተከታታይ በሆነ ሁኔታ ወደኛ እንዲመጡ ማድረግ የምንችል መሆኑን ያውቃሉ? ዛሬ ላይ ዓለማችን ላይ አሉ ከሚባሉ የባለ ብሩህ አእምሮና የበርካታ አስገራሚ የፈጠራ ችሎታ ካላቸው ሰዎች የምንማራቸውና ልናዳብራቸው የምንችላቸውን ዘዴዎች፣ ልምዶችና ባህሪያት ለማየት እንሞክራለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በፌብሩዋሪ 2 2016 ዓ.ም ታትሞ የወጣው በአሜሪካ ፔንሲልቫኒያ ዩኒቨርሲቲ ውስጥ በመምህርነት በሚያገለግለው ታዋቂው የኦርጋናይዜሽናል ሳይኮሎጂ ምሁር አደም ግራንት የተጻፈው ኦሪጂናልስ የተሰኘው መጽሐፍ አዳዲስ የፈጠራ ሀሳቦችን ማምጣት የቻሉና ሀሳባቸውንም ወደ መሬት አውርደው ተግባራዊ ስላደረጉ ሰዎችና ከነሱ መማር የምንችላቸውን የተለያዩ ሀሳቦች ይዳስሳል። አደም ግራንት በዚህ መጽሐፉ ያስቀመጠው አንደኛው በፈጠራ ችሎታቸው የሚታወቁ ሰዎች ያላቸው የጋራ ባህሪ ማህበረሰቡ የተቀበላቸውን መንገዶችና አካሄዶችን አለመከተልና በራስ መንገድ መጓዝን እንደ ተሻለ አማራጭ መውሰድን ነው። በዚህ መጽሐፍ አደም ግራንት ለዚህ እንደ ምሳሌ የተጠቀመው ስቲቭ ጆብስን ሲሆን ስቲቭ ጆብስ ገና ከልጅነቱ ነገሮችን እሱ በሚመስለው መንገድ ብቻ እንዲከናወኑለት ይፈልግ የነበረ እንደሆነ በዚህ መጽሐፉ ይዳስሳል። ለዚህ ማሳያ የሚሆነውም በቪዲዮ ጌሞች ታሪክ የመጀመሪያ ተብሎ ሊገለጽ የሚችለውን ፖንግ የተሰኘውን ቪዲዮ ጌም የሰራው አለን አልኮርን የተባለው ኢንጂነር ስለ ስቲቭ ጆብስ የተናገረውን ነገር እንደ ማሳያ በማስቀመጥ ነው። እንደ አውሮፓውያን አቆጣጠር በ1974 ዓመተ ምህረት በጊዜው ገና የ18 ዓመት ወጣት የነበረው ስቲቭ ጆብስ በጊዜው አሜሪካ ውስጥ ቪዲዮ ጌሞችን በመስራት ይታወቅ ወደ ነበረው አታሪ ወደ ተሰኘ ኩባንያ ይሄዳል። እዛም ላሉት ሰራተኞች ስራ ካልሰጣችሁኝ ከዚህ አልነቃነቅም ብሎ የድርጅቱን ሰራተኞች መጨቅጨቅ ይጀምራል። ግትርነቱና ያልተለመደ ባህሪው ያስገረማቸው ሰራተኞችም ጉዳዩን በአታሪ ኩባንያ ውስጥ በዋና ኢንጂነርነት ይሰራ ለነበረው አለን አልኮርን ያሳውቁታል። ምንም እንኳን ስቲቭ ጆብስ ላለባበሱ የማይጨነቅ የነበረ ቢሆንም ከአለን አልኮርን ጋር ባደረጋቸው የጥቂት ሰዓታት ቆይታ አለን አልኮርን በስቲቭ ጆብስ ድፍረት፣ የተለየ ባህሪና ስለ ቴክኖሎጂ በነበረው ጥልቅ ፍቅርና የማወቅ ጉጉት ተማርኮ በኩባንያ ውስጥ ተቀጥሮ እንዲሰራ ፈቀደለት። ነገር ግን ስቲቭ ጆብስ በሚያያቸው ነገሮች ደስተኛ አልነበረም። አብረው ይሰሩ በነበሩት ሰራተኞች ላይም ብዙ ጊዜ ያሾፍና ያላግጥ ነበር። ይህ ብቻ ሳይሆን ፍራፍሬዎችን ብቻ መመገብ ከሰውነት የሚወጣን ሽታ ያስቀራል ብሎ በማመን ገላውን መታጠብም ሆነ ዲዮዶራንት መጠቀም አይወድም ነበር። በዚህ ሁኔታ የተማረሩት አብረው የሚሰሩት ሰራተኞችም በተደጋጋሚ ስለ ስቲቭ ጆብስ አስቸጋሪ ባህሪ ለአለን አልኮርን ሪፖርት ያደረጉ የነበሩ ቢሆንም አልኮርን ግን ስቲቭ ጆብስን ከማባረር ይልቅ ለብቻው ኩባንያ ውስጥ ሌሊት እንዲሰራ አድርጎታል። አልኮርን ይህን ያደረገበት ዋናው ምክንያት ስቲቭ ጆብስ ነገሮችን በራሱ መንገድ የማየትና የመጓዝ ጽኑ ፍላጎቱ ወደፊት ለተለየና ሰዎችን ሊያስገርም የሚችልን ስራ ይዞ እንዲመጣ ያነሳሰዋል ብሎ በማመኑ ነበር። ስቲቭ ጆብስ የራሱን መንገድና ሀሳብ ቅድሚያ መስጠት አብሮት ያደገና ያዳበረው በኋላ ላይም ለደረሰበት የስኬት ደረጃ እንደ ምክንያት ከሚጠቀሱ ነገሮች ውስጥ አንዱ ሆኗል። ስቲቭ ጆብስ ወጣ ያለ ባህሪ ማሳየቱና ሰዎች ስለ እኔ ምን ያስባሉ ብሎ አለመጨነቁ አልኮርንን በጣም ያስገርመው ነበር። አደም ግራንት በመጽሐፉ እኛም የራሳችንን ሀሳብ ለማንጸባረቅ መፍራት እንደሌለብንና እንዲህ አይነት ሰዎችንም ከማግለል ይልቅ ልክ አልኮርን እንዳረገው እድል በመስጠት የራሳችንንም ሆነ የሰዎችን የፈጠራ ሀሳብ ማዳበር የምንችልበት እድል ማስፋት ይቻላል ብሎ ይመክራል። ሌላው የፈጠራ ችሎታን የሚያሳድገው ለነገሮች የሚኖረን አመለካከት ወይም ማይንድ ሴት እንደሆነ አደም ግራንት ኦሪጂናልስ በተሰኘው መጽሐፉ ይገልጻል። አደም ግራንት በዚሁ መጽሐፉ እንደ አውሮፓውያን አቆጣጠር በ1975 ዓመተ ምህረት በሬይ ዳሊዮ የተቋቋመውንና ዓለም ላይ አሉ ከሚባሉ ምርጥ የሄጅ ፈንድ ኩባንያዎች ውስጥ አንዱ ስለሆነው ስለ ብሪጅወተር አሶሲኤትስ እና ስለ ኩባንያው የስራ ባህል በስፋት አስፍሯል። ሬይ ዳሊዮ በአሁኑ ሰዓት ወደ 14 ቢሊዮን ዶላር የሚጠጋ ሀብት ያለው ቱጃር ሲሆን የራሱንም ሆነ የድርጅቱን የስኬት ምንጭ ፕሪንሲፕልስ በሚል ርዕስ በጻፈው መጽሐፍ በስፋት ተንትኖታል። ከዚህም ውስጥ አንደኛው ራዲካል ትራንስፓረንሲ ብሎ የሚገልጸው አመለካከት ወይም ማይንድ ሴት ሲሆን ይህም በድርጅቱ ውስጥ ያሉት ሰራተኞች ሁሉ የሚሰማቸውን ስሜት መስተካከል ወይም መቅረት አለበት የሚሉትን የድርጅቱን አካሄድና በዙሪያቸው ስላሉ ሰራተኞች የመስራት ብቃት ሳይፈሩ በግልጽ እንዲናገሩና አስተያየት እንዲሰጡ የሚያበረታታ ተቋማዊ ባህል ወይም አመለካከት ነው። ይህ አመለካከትና ባህል
በድርጅቱ በሚገባ በመስረጹ ምክንያት ድርጅቱ በጣም በፍጥነት ችግሮቹን እንዲያውቅና እንዲፈታ፣ ተጠያቂነት እንዲኖር፣ የሀሳብ ልዕልና ወይም አይዲያ ሜሪቶክራሲ በድርጅቱ እንዲኖርና ሰራተኛው አዳዲስ የሆኑ ሀሳቦችና አካሄዶችን ወደፊት ለማቅረብ እንዳይፈራ ይልቁንም እንዲበረታታ ያደርጋል። የሚገርመው በድርጅቱ ውስጥ ያሉ ሰራተኞች ሀሳባቸውን በግልጽ ካላስረዱና ባላመኑበት ነገር ደግሞ በሚገባ ካልተከራከሩ ከድርጅቱ እስከ መባረር ሊደርሱ የሚችሉበት እድል መኖሩ ነው። ከዚህ እኛ ልንማረው የምንችለው ቁም ነገር አለ። የፈጠራ ችሎታችን እንዲያድግ ከፈለግን አመለካከታችንን ወይም ማይንድሴታችን ማስተካከል አለብን። ሁል ጊዜ እኛ ያልነው ብቻ ይሁን ወይም የኔ ሀሳብ ብቻ ትክክል ነው ብሎ ግትር መሆን ክሬቲቪቲን ወይም የፈጠራ ችሎታን አያበረታታም። እንዲያውም የሚተቸንንና የሚቃወምን ሰው እኛን ሊያሳድግና አመለካከታችንን ሊያሻሽልልን ይችላል ብለን ራሳችን ማሳመን ይጠቅመናል። ሌላው የፈጠራ ችሎታችን ሊያሳድግ የሚችለው ሁሌም ቢሆን አዳዲስ ነገሮችን ለመሞከር አለመፍራትን ነው። ሁሌም ቢሆን ትናንሽ የሚባሉ እንኳን አዳዲስ ስራዎች ወይም ፕሮጀክቶች ላይ መሳተፍ የፈጠራ ችሎታችንና የራስ መተማመናችን እንደሚያሳድግ ስቲቭ ጆብስ እና የስራ ባልደረባው የነበረውን ስቲቭ ዎዝኒያክን ዋቢ በማድረግ አዳም ግራንት ኦሪጂናል በተሰኘው መጽሐፉ ያብራራል። ስቲቭ ጆብስ ገና ሃይስኩል እያለ በአፕል ኩባንያ የመጀመሪያዎቹ ዓመታት የስቲቭ ጆብስ አጋር የነበረው ስቲቭ ዎዝኒያክ እናቱ ታነብ የነበረ መጽሔት ውስጥ ሮን ሮዘንባውን በተባለ ጋዜጠኛ ሲክሬትስ ኦፍ ዘ ሊትል ቦክስ በሚል ርዕስ የተጻፈ ጽሑፍ ወይም አርቲክል ያነባል። እዚህ ጽሑፍ ወይም አርቲክል ውስጥ ጋዜጠኛው በጊዜው የነበሩ ሀከሮች ኤቲኤንቲ በመባል የሚታወቀው የቴሌኮም ኩባንያን የስልክ ኔትወርክ በመጥለፍ በነፃ ወደ የትኛውም የዓለም ክፍል ስልክ እንደሚደውሉና ይህን ለማድረግም ብሉ ቦክስ የተሰኘ የኤሌክትሮኒክስ መሳሪያ ወይም ዲቫይስ እንደሚጠቀሙ ይተነትናል። በዚህ መሳሪያ የተገረመው ስቲቭ ዎዝኒያክም ይህን መሳሪያ መስራት አለብኝ ብሎ ይወስናል። ብሩህ አእምሮና የኤሌክትሮኒክስ ተሰጥኦ የነበረው ስቲቭ ዎዝኒያክም ይህን መሳሪያ ሰርቶ ለስቲቭ ጆብስ ያሳየዋል። ስቲቭ ጆብስም የዚህን መሳሪያ በትክክል መስራት ካረጋገጠ በኋላ ለምን ይህን መሳሪያ መሸጥ አንጀምርም ብሎ ለስቲቭ ዎዝኒያክ ጥያቄ ያቀርብለታል። ስቲቭ ዎዝኒያክም በሀሳቡ በመስማማቱ ስቲቭ ጆብስ ጓደኛው ስቲቭ ዎዝኒያክ የሰራውን የብሉ ቦክስ መሳሪያ $150 መሸጥ ይጀምራል። የስቲቭ ጆብስ እና የስቲቭ ዎዝኒያክ ረጅሙ የስራ ፈጠራና የግዙፍ ኩባንያ መስራችነትም ከዚህ አጋጣሚ ይጀምራል። ምንም እንኳን ይህን መሳሪያ መሸጥ ብዙ ትርፍ ቢያስገኝላቸውም ከተገኙ ሊያሳስራቸው የሚችል ህገወጥ ስራ መሆኑን የተረዱት ስቲቭ ጆብስ እና ስቲቭ ዎዝኒያክ ይህን መሳሪያ መሸጥ ለማቆም ይገደዳሉ። ስቲቭ ጆብስ እና ጓደኛው ስቲቭ ዎዝኒያክ ምንም እንኳን ብሉ ቦክስን መሸጥ ቢያቆሙም ስቲቭ ጆብስ በተለያየ ወቅት በተደጋጋሚ እንደገለጸው ለስቲቭ ጆብስ እና ለስቲቭ ዎዝኒያክ ይሄው ብሉ ቦክስ የተሰኘው መሳሪያ የአፕል ኩባንያ እንዲመሰረቱ ከፍተኛ የሆነ ሞራል እና የራስ መተማመን ፈጥሮላቸዋል። እኛም ከዚህ የምንማረው ቁም ነገር አለ። ሁሌም ቢሆን ደፍረን አዳዲስ ነገሮችን መጀመር ወይም ፕሮጀክቶች ላይ መሳተፍ በሂደት ትላልቅ የሚባሉ ስራዎች ላይ የምንሳተፍበትን እውቀት፣ ሀሳብና የራስ መተማመንን ይዞልን ስለሚመጣ መቼም ቢሆን አዳዲስ ነገሮችን ከመሞከር ወደኋላ ማለት አይገባም። ሌላው የፈጠራ ችሎታችን ለማሳደግ ልናደርግ የምንችለው ነገር ከውስጣችን የሚወጣውን ሀሳብና ስራ በብዛት እንዲጨምር ማድረግ ነው። አሁንም ኦሪጂናልስ የተሰኘውን የአደም ግራንት መጽሐፍ እንደ ግብዓትነት ብንጠቀም አደም ግራንት በመጽሐፉ ዲን ሳይመንተን የተባለን በፈጠራ ወይም ክሬቲቪቲ ዙሪያ የሚሰራውን ሳይኮሎጂስት ጥናት መሰረት በማድረግ በርካታ በፈጠራ ስራቸው እስካሁን ድረስ የሚወደሱትን እነ ዊሊያም ሼክስፒር፣ ቤትሆቨን፣ ፒካሶ እና ሌሎችም አንደኛውና ዋነኛው የፈጠራ ችሎታቸው ምስጢር በዛ ያለ ስራ መስራታቸው እንደሆነ ይጠቁማል። በዛ ያለ ስራ መስራት ከምንሰራቸው ስራዎች ውስጥ የተለየና የብዙዎችን ቀልብ ሊስብ የሚችልን ውጤት የማግኘት እድልን በእጅጉ ያሰፋዋል። እነ ሼክስፒር፣ ቤትሆቨን እና ፒካሶ በዓለም ላይ የሚታወቁባቸው የድርሰት የሙዚቃና የስዕል ስራ ቢኖራቸውም በብዛት በሰዎች የማይታወቁ በርካታ የድርሰት የሙዚቃና የስዕል ስራዎችም ግን አሏቸው። አደም ግራንት በመጽሐፉ የጠቀሰው ሳይኮሎጂስቱ ዲን ሳይመንተን ሰዎች የፈጠራ ችሎታቸውን ማሳደግ ከፈለጉ በርካታ ስራዎችን ሳይታክቱ መስራት እንዳለባቸው ይመክራል። ጠንክሮ መስራት ለስኬት ብቻ ሳይሆን የፈጠራ ችሎታችንም ለማሳደግ አንደኛው መንገድ እንደሆነ ማወቅና ማመን አለብን። ሌላው የፈጠራ ችሎታችንን ለማሳደግ ልንጠቀመው የምንችለውን ዘዴ አደም ግራንት በመጽሐፉ ስትራቴጂክ ፕሮክራስቲኔሽን ብሎ ይገልጿል። ይህ ማለት የምንሰራውን ስራ በአንድ ዙር ወይም አጠር ባለ ጊዜ ከማጠናቀቅ ይልቅ እያረፍን በተለያየ ጊዜ ትንሽ ትንሽ እየሰራን
ረዘም ባለ ጊዜ ለማጠናቀቅ መሞከር ነው። ይህ ዘዴ ለብዙዎቻችን ከለመድነው አካሄድ ወጣ ያለ ቢመስልም የፈጠራ ችሎታችን ሊያሳድግ የሚችልበት መንገድ ግን ሳይንሳዊ ትንታኔ አለው። ከፈጠራ ወይም ክሬቲቪቲ ጋር በተያያዘ በብዛት ከሚታወቁትና ተቀባይነት ካላቸው ሞዴሎች ውስጥ ግንባር ቀደም የሆነው ሞዴል እንደ አውሮፓውያን አቆጣጠር በ1926 ዓ.ም በሶሻል ሳይኮሎጂስቱ ግራም ዋለስ የቀረበው ሞዴል ሲሆን ይህም የፈጠራ ሂደት ወይም ክሬቲቭ ፕሮሰስ በዋነኝነት 4 ደረጃዎችን ይይዛል ይላል። እነዚህም መረጃን ወይም እውቀትን በመሰብሰብ መዘጋጀት ወይም ፕሪፓሬሽን፣ ከምንሰራው ስራ ዙር ብለን የአእምሯችን ሰብኮንሽስ ክፍል በሀሳቡ ዙሪያ እንዲያብሰለስል ጊዜ መስጠት ወይም በእንግሊዝኛው ኢንኩቤሽን፣ ድንገት ባላሰብነው ሰዓት የሚመጣ መገለጥ ወይም ኢሉሚኔሽን እና የመጣልን ሀሳብ ወደ መሬት ሊወርድ የሚችልበትን መንገድ ማጤን ወይም ቬሪፊኬሽን ተብሎ ይገለጻሉ። እንግዲህ የምንሰራውን ስራ እያረፍን ረዘም ባለ ጊዜ ለመጨረስ መሞከር በፈጠራ ሂደት ወይም ክሬቲቭ ፕሮሰስ በሁለተኛ ደረጃ ላይ ለሚገኘው ኢንኩቤሽን ለተሰኘው ደረጃ ጊዜ እንደመስጠት ነው። ይህም የምንሰራውን ስራ ሊያሻሽል የሚችል ለተለያየ ሀሳብ ወይም ለዳይቨርጀንት ቲንኪንግ መንገድ ይከፍታል። አደም ግራንት በመጽሐፉ የስትራቴጂክ ፕሮክራስቲኔሽን አስፈላጊነትና ውጤታማነትን ለማብራራት የተጠቀመው አንደኛው ምሳሌ የሊዮናርዶ ዳቪንቺን የሞናሊዛን የስዕል ስራ ነው። ሊዮናርዶ ዳቪንቺ የሞናሊዛን ስዕል የጀመረው እንደ አውሮፓውያን አቆጣጠር በ1503 ሲሆን የጨረሰው ግን ከ16 ዓመት በኋላ በ1519 ዓመተ ምህረት ነበር። በዚህ ከብዙዎቹ ወቀሳ ቢደርስበትም በእነዚህ ጊዜያቶች ሁሉ ስዕሉ ላይ ሊካተቱ የሚችሉ የተለያዩ ሀሳቦችን ያሰላስል ነበር። ዋናው መረዳት ያለብን ቁም ነገር ስትራቴጂክ ፕሮክራስቲኔሽን የሚጠቅመው ለውጤታማነት ወይም ፕሮዳክቲቪቲ ሳይሆን ለፈጠራ ችሎታ ወይም ክሬቲቪቲ እንደሆነ ነው። በፍጥነት ማለቅ ያለበት ስራ በፍጥነት ማለቅ ያለበት ሲሆን የኛን የፈጠራ ችሎታ ወይም ክሬቲቪቲ የሚፈልግ ከሆነ ግን ስራውን ረጋ ብሎ እየተመላለሱ ማየቱ ጠቃሚ ሊሆን ይችላል። ብዙ ሰዎች ጥሩ ሀሳብ ሻወር ስንወስድ ይመጣልናል ይላሉ። እንደውም አንዳንዶች ይህንን ዘ ሻወር ኢፌክት ብለው ይጠሩታል። ቁም ነገሩ ያለው ሻወሩ ላይ አይደለም። ቁም ነገሩ ያለው ሻወር ስንወስድ አእምሯችን የሚገኝበት ሁኔታ ወይም ስቴት ላይ ነው። ሻወር የምንወስድበት ወቅት እረፍ የምንልበት፣ አካላችንም ሆነ አእምሯችን ዘና የሚልበት ወቅት ከመሆኑ ጋር ተያይዞ ለኢንኩቤሽን እና ከኢንኩቤሽን ቀጥሎ ለሚመጣው መገለጥ ወይም ኢሉሚኔሽን በር ይከፍታል። ሌላው ለፈጠራ ችሎታችን መሻሻል ትልቅ አስተዋጽኦ የሚኖረው ፍላጎታችንና ልምዳችንን ወይም ሆቢያችንን ማስፋት ነው። በሚሽገን ስቴት ዩኒቨርሲቲ ውስጥ ያሉ 15 ተመራማሪዎች በጋራ ባጠኑት ጥናት መሰረት እንደ አውሮፓውያን አቆጣጠር ከ1901 እስከ 2005 ዓመተ ምህረት ባለው ጊዜ ውስጥ ከነበሩ እውቅ ሳይንቲስቶች ውስጥ የኖቤል ፕራይስ የተሸለሙ ሳይንቲስቶች ኖቤል ፕራይስ ካልተሸለሙት ሳይንቲስቶች ጋር ሲነጻጸሩ የኖቤል ፕራይስ የተሸለሙት ሳይንቲስቶች ከተሰማሩበት የስራና የምርምር ዘርፍ በተጨማሪ ለአርት፣ ለሙዚቃ፣ ለስነ ጽሁፍ፣ ለግጥምና ለእጅ ስራ ትኩረት የሚሰጡና ያላቸውን ጊዜ አብቃቅተው ከነዚህ ጋር በተያያዘ ልምድ ወይም ሆቢ ያዳብሩ መሆናቸው ነው። ልክ ብዙ ግብአቶችን ማግኘት የቻለ የሬስቶራንት ሼፍ የተለያየ ምግብ መስራት እንደሚችለው ሁሉ እኛም የተለያዩ ልምዶች ወይም ሆቢዎች ካሉን ብዙ የፈጠራ ስራዎች ሊኖር እንደሚችል ጥናቱ ይጠቁማል። ሌላው የፈጠራ ችሎታችን ልናሳድግበት የምንችልበት መንገድ ከራሳችን ጋር የምንሆንበትን ጊዜ በመስጠት ነው። ሜሊሳ ሽሊንግ ኩዌርኪ በተሰኘው መጽሐፏ ለራስ ጊዜ መስጠትና ከሰዎች መነጠልን በፈጠራ ችሎታ ላይ የሚኖረውን በጎ አስተዋጽኦ ዓለማችን ላይ ስመጥር ከሆኑት ተመራማሪና ሳይንቲስቶች ውስጥ በግንባር ቀደምትነት የሚጠቀሱትን እነ አልበርት አይንስታይን፣ ማሪያ ኪዩሪ፣ ቶማስ ኤዲሰን፣ ኒኮላ ቴስላ እና ሌሎችንም እንደ ምሳሌ ተጠቅማ ለመተንተን ሞክራለች። መነጠልና ለራስ ጊዜ መስጠት በሌሎች ሀሳብ እንዳንጠመድና የሌሎች ሀሳብ ተገዢ እንዳንሆን ያግዘናል። ሜሊሳ ሽሊንግ ስለ እነዚህ ስመጥር ሰዎች የመነጠል ፍላጎትና በዚህ ምክንያት ያሳኩትንና ያጡትንም ነገር ጭምር በመጽሐፏ በዝርዝር የዳሰሰች ሲሆን ሌሎች ሰዎች የፈጠራ ችሎታቸውን ለማሳደግ ከፈለጉ ከነዚህ ሰዎች እንዲማሩና ለራሳቸው በቂ ጊዜ መስጠት እንዳለባቸው ትመክራለች። ክቡራን የቻናላችን ተከታታዮች ዛሬ የፈጠራ ችሎታችንን ልናሳድግ የምንችልባቸውን መንገዶች በዚህ መልኩ አጠር አድርገን አቅርበንላችኋል። ያቀረብንላችሁን ቪዲዮ ከወደዳችሁት ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በሌላ ጊዜ በሌላ ርዕስ እንገናኛለን። እስከዛው ሰላም ሁኑ።